ዛሬ እኔን ድምጽ ነው የምትሰሙት። እንዴት ናችሁ? ልዩን ምሳል ጋብዛት ነው እና የምንሄደው 22 ዮሐንስ ክትፎ አጠገብ ትንሿ አሳ ቤት ወይም ጄነሲስ እዛ ነው የምንሄደው። ጄነሲስ ትንሿ አሳ ቤት በትልቁ አድጋ እዛ ቆንጆ የሆነ ምሳል ጋብዛት ነው። ለእናንተም ደግሞ አሪፍ ጊቫዌ አዘጋጅቼላችኋለሁ። ጊቫዌውን አሸናፊ ለመሆን ደግሞ ቪዲዮውን እስከ መጨረሻ ማየትና ጥያቄውን መመለስ ይጠበቅባችኋል። እንደምታዩት በትልቁ መታለች ጄነሲስ። በጣም ሰፊና ትልቅ አዳራሽ ለተለያዩ ዝግጅቶች የሚሆን ከፍተዋል። በጣም ቆንጆ ነው። ምግባቸው የታወቀ ነው። ከዚህ በፊትም ደንበኛ ስለነበርኩ የነበሩትን ነገሮች በተሻለ መልኩ ልዩን ለማቅመስ ነው ወደዛ ይሄድ ነው። በጣም አሪፍ ጊዜ እንደሚኖረን እርግጠኛ ነኝ። አሁን ደግሞ ጥሩ ነገር ኪችናቸው ሰፊ ስለሆነ እንድሳተፍ ጠይቄያቸው ነበርና ምግቡ ሲሰራም ተሳትፍ ያለው አቅሜን አሳይቻለሁ ማለት ነው። ችሎታ የለም ለምትሉኝ በጣም የሚገራርም የተለያዩ አማራጭ የአሳ ምግቦች አሏቸው። በጣም አሪፍ ጊዜ ነበር የነበረን። ጄነሲስ ትንሿ አሳ ቤት እንዳልኳችሁ 22 ከዮሐንስ ክትፎ አጠገብ በትልቁ አዳራሽ ደግማ መታለች ማለት ነው። በትንሿ አሳ ቤት ሁላችሁም ታውቁታላችሁ። ይኸው እንደምታዩት ምግባችንን ማቅረብ ጀምረናል። በጣም የሚጣፍጥና ደስ የሚል ቴስት ያለው ነው። ብዙ አማራጮች ነው ያላቸው። ሳላዳቸው ይታወቃል። ጉላሽ፣ ኦቨን ቤክድ እና ግሪን ፊሽ አላቸው። ይህንም ምሳ እንግዲህ አይነዋጅ ነው የሆነብኝ እኔ። ልዩ የቱን ማጣ እንደምትበላ እናያለን። እና ወደ ጥያቄ ሲሄድ ጊቫዌ አሸናፊ የምትሆኑ 2 ሰዎች ናችሁ። አሸናፊዎቹም ቪዲዮ መጀመሪያ ላይ የጠቀስኩትን የጄነሲስ ትንሿ አሳ ቤት አድራሻውን ትገልጹልኛላችሁ ማለት ነው። ከዛ ውስጥም 2 ሰው ቀድሞ የመለሰውን መርጠን የመረጡትን ካሉት አማራጮች ምሳ እንጋብዛለን ማለት ነው። መልካም እድል ብያለሁ። በጣም የሚገርም አዳራሽ ነው ያዘጋጁልን እና ምሳችንንም በዋይን አጅበናል። በጣም ቆንጆ ጊዜ ነበር የነበረን። እንዴት ናችሁ? ብዙዎቻችሁ እየጠየቃችሁኝ ስለሆነ ነው። በልዩና ቅዱስ በሚል ስም ብዙ አካውንት ተከፍቷል። የእናንተ ነው ያላችሁኝ ስለሆነ አንድ አካውንት ከፍተን ነበር። ነገር ግን ብዙ ግራም ያጋባ ነገር ስለነበረው አሁን በስማችን ያለው ትክክለኛ አካውንት ይሄ ብቻ ነው። ሌሎች 3-4 አካውንቶች አሉ፣ እነሱ ግን ፌክ ናቸው። ስለዚህ ምንም አይነት ነገር በእኛ ስም ፖስት ቢደረግ እኛ አይደለንም ማለት ነው። እንግዲህ ሰሞኑን ያዝልቅልህ በሉት ቅዱሴ ስፖርት ጀምሯል። ያዝልቅልህ በሉት። ምን አገባን ለምትሉ ሰዎች ደግሞ የሆነ ቪዲዮ ስታዩ ወይም ያስተምራችሁ ወይም ያዝናናችሁ ካልሆነ አለማየት ወይም ኮሜንት አለማድረግ የተሻለ ነው የሚሆነው። ስለዚህ አብረን እንዘጋጅ ማለት ነው። ሌሎች 3 ነገሮችን ይዤላችሁ መጥቻለሁ። አባቴ እንዴት አመሽ? አለሽልኝ? ቆየሁ እኮ አቦ። መንገድ ዝግ ነበር እዚህ ተዘጋጋ። አባቴ ሰዓቱን ገደልኩ። ሄዷል። ልክም ነው እንደም አንቺ እጅ ናይ እጅ ከምን ነው አንቺ? ሁሉ እንዴት ነበር? ቆንጆ ነው። መሰገናለሁ። ይቅርታሽ ነው ማለት ነው። አሁን አንድ ፈልገው ነገር አለ። እሱ ጋር ምንድነው? ለይ አባቴ ደህና ነው ያልኩሽ። ነገ ሆነች። አይ ዛሬ ቦሩ ነት ተነስቶ ግዴታ ነው። እሺ ጫማ ምናምን ቀይርሽ። እሺ ድጋሚ ነው አባቴ ነው ማለት ይሄ ትንሽ ይለያል። ሶስተኛ ማርያም አረ በእግዚአብሔር ቆይ ያሳያለሁ። ቁጭ በል። እንዴት ናችሁ? የምርሽ ነው ግን ሶስተኛ እኮ ነው የሚሆነው። ልንገር ፍቅር እየሳሁን ያለ ማለት ነው። እንዳለ ስፌት ነው። ሰልችቶኛል። መሰፋት ምንድን ነው ልዩነቱ ታዲያ? ይሄ ሌስ ነው አድርጌው ነው የምወጣው። ቤቶኛ በቃ ኖርማል አድርጌው ጣል። ፕሮግራም ሌስ ነው አልሰፋም። ፀጉር ቤት ምናምን አልሄድም። ኦኬ ኖርማል አድርጌው ነው የምወጣው። ላስ ፕሮግራም ቢኖርብኝ ማድረግ ይወጣል ነው የፊት ፀጉር ተጎዳባት። ማርያም ባዶ ነው ተለቅ ቢደረግ ነው እያልኩ ነው ማሳይታ። እሺ ቼክ እንዳልኩሽ አባቴ በጣም አሪፍ በጣም የሚወደድኩት ማርያም እንትኑ ከለሩ መለየቱ ምናምን በጣም አሪፍ ነው። አይቺ ስለማላውቅ አንቺ ከዚህ በፊት ግን ናቹራል ቢሆን ብዙ ኮምፈርት ይሰጠኛል ለኔ። ግን አንቺ በጣም ወድጃለሁ። አማራጭ ቢኖር ደስ ይለኛል። አባቴ ይሄ ከለሩ አንደኛ ላይ ቁመቱም ወድጃለሁ። ከለሩ ምርጥ ነው። ፊት ለፊት ማለት ነው። አሁን ይሄ ያየው ይሄ ምንድነው የሚደረገው? ይሄው በልክ ይቆረጣል። ይሄ በልክ እዚህ ጋር ሲቆረጥ ይሄ ነው ደግሞ ፕላስ ይሄ ይቆረጣል። በቃ እዚህ ጋር ፊት ለፊት ድረስ አሁን
ይቆረጣል እዚህ ድረስ ኤችዲ ነው ደግሞ ከዛ የራሴ ነው በቃ ይተማል እዚህ ጋር ሪል ይመስላል በጣም እሱ ከሌለ ሪል ነው ይመስላል በቃ ይቆረጣል አሁን ገና ሳልገዛው ላስቆርጠው አባት ከፈርሽ ያምራል ግን አይ ያምራል በጣም ከለሩ ነው ዲጂታል እዚህ ሽመታው ምናምን በጣም ያበደል ወደዋል ጓደኛሽ ነኝ የልብሽ እንዲሁም ወንድምሽ ነኝ በጣም የምቀርብሽ ፍቅረኛሽም ነኝ እንደ ነፍሴ የምወድሽ ተፈጥሮሽ የሚያስገርም እጅጉን የማከብርሽ ይቸምችም ያለንቸክም ቅን የተጋረደበት ይህና ያውቅም በስስ ግላላይ ጽፈት የሚያምረው የእኛን ወድነት ትልሙን ያዛብ አይዞሽ አይዞሽ ምንም አትሆኝም ምንም አትሆኝም አይዞሽ እኔ እኮ አለሁልሽ የመውደድን ፊደል የቆጠርኩብሽም በሄድኩበት ሁሉ በገባሁበት እሷን እችላለሁ የኔ ማንነት አይ ገና ልጅ ነበረ የኮራ የደራ ይሉኛል ሰነፈ እሷን ወደደና እኔያችን ሞዴል ከሆነ ስንፍና ኧረ እንደው ይቅርብኝ እነሱ ጉብዝና ሁሌ ይገርመኛል ህሊናና ልብሽ በእኔ ውጣ ውረድ አይዞ ባይነትሽ አዲስ ቀን መጣ ስምም ተቀየረ አንቺ እንደው አንቺ ነሽ ምን አለ የቀረ አይ አሁን ቸርኛ ነኝ አይዞሽ የምልሽ አንቺ ረፊ በደንብ ያለሁልሽ ሲያምሽ መድኃኒት አንቺ ሽፈራው አይኑ ማረከኝ ስልከን ፈሩገሎኛል ደግሞ ከሞትኩበት ፍቅር ያስነሳኛል ዲር ማይ ላቭ ይለኛል ከዚያም የኔ ፍቅር ስንቱን ቋንቋ ችዬ ከሱ ልነጋገር ስትሆን የገላው ጠረን ብሉኝ ይላል የቀረቡት እንደሆን ከከንፈር ከጥርሱ ከዓይኑ ፍቅር ይዞኝ እመላለሳለሁ ኧረ ማን ያስጥለኝ ጉራማይሌ ልጁ ጉራማይሌ ቋንቋ እንደምን አድረሻው አንቺ አመረኩ ናማ ላይ ጠባለሽ ዋገን በመንደሩ የማብሰልሰል ሚስጢር ይህ ሀሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ የትከሻዬ ግን የጫንቃዬ ስንታ የአይምሮ የደረቅ ሸክሜ ትዝታ
ከየት ያደርሰኛል መድረስ በሌለበት ለታደረው ይዤ በደስታ ከንቱ ለታደረው ይዤ ፍቅሬና ሕይወቴ ክብሬ መሰረቴ